ይመስላል እንዴ? ብራት ትንሽ እንዲ መጠቢያ እንትን ውስጥ ፌስታል ውስጥ ስራ እየሰራው ነው። እስኪ ነው ውሰጅ፣ ችግር የለውም። ይኸው እንግዲህ ሲስቱ ዛሬ ስራ ጀምራለች። ስራ እየሰራን ነው። ይኸውላችሁ እንግዲህ አዲስ ስራ በሙከራ አይደለ ሰው የሚሰራው። ይኸውላችሁ ቦክሲ ስራ እንግዲህ ሙከራ ላይ ነን። ጨምሪ በደንብ መጀመሪያ ማማዬ ጨምር አድርጊ። ግማሽ ግማሽ ለማድረግ ነው አይደለም። ግማሽ ካረግሽማ ዙሪያውን ሌላ አድርጊ። አታሳሽዋ በጣም ይሄ እንግዲህ ቦክሲ ስራ ለመሞከር ነው። ያው እስኪ እንዴት እንደሚሆን ውጤቱን እናያለን አብረን። ያው እንዴት የሚሆን ይመስልሽ? አታሳሽዋ። አይ አይሳሳም። እንትን እላለሁ። ያኛው ከለር ገና ጨምርበት። እንደዛ ከሆነማ አንስተሽ እንደዚህም ማዳረስ ትችላለሽ። እንግዲህ ይኸውላችሁ እንዴት አይነት እንደሚሆን ብቻ አላውቅም። ያው ሙከራ ነው፣ ለሙከራ ነው የጀመርነው። እስኪ እንዴት እንደሚሆን እንግዲህ እስኪ አብረን እናያለን። ይኸውላችሁ እዚህ ጋር ከረሮች ተበጥብጠዋል። እዚህ ጋር ፈሳሹ አለ። እዚህ ጋር ደግሞ ከረሮች አሉ። እነዚህ ከረር ናቸው። እስኪ እንግዲህ አንዱ ከረር ወስደሽው ነው እዚህ መሬት ነው እንዴ ያለው ይሄ ነገር ይኸው ሌላው ከረር ደግሞ እዚህ ጋር ከረር እንግዲህ በትንሽ በትንሹ ነው ለመሞከር ያህል ነው። ገና ጀማሪዎች ነን እንግዲህ። አልሳኩብሽም። የምር ግን ያሳሳሹ እየመሰለኝ ነው። የምር እንደዚህ አይነካም። ጭምር ብቻ ነው የምታረጊና በኋላ እፍ በእንትኑ ማዳረስ እንጂ እንደዚህ አይማሰልም። ስህተት ነው አይደለም። አንዴ ብቻ ነው የሚጨመር። ነይና ሞክሪ። ጨምሪያ። እየተላቀቀ ነው ነገሩ አይደለም። ብዙ መሆን አለበት። ልጨምርበት? ምን ይሄኛው ማለት ሳሳ ሲል ጥሩ ላይ የሚሆን ነው። ትንሽ አዎ ጨምሪበት። ከዛ ከረር ትጨምራለች። ሰፋ አድርገሽ እጅሽን ጨምር አድርጊበት። አዎ ክፍት አይታርጊ፣ አይነካካም። እና ታዲያ እሱ ችግር የለውም ይደርሳል። በቃ ውስጥ ድረስ አትድረሽ። ያስነኪው ላይ ብቻ አድርጊ አይመስልሽም? ከዛ ደግሞ ከረሮችን ጨምሪያ። ጊዜ አትስጪ። አይ ሆኗል። ወደዚህ እያፈሰሰ እኮ ነው ቦታው። ለዚህ ነው እኮ እኔ ቦታ ስመርጥ የነበረው። ነይ ይሄው አስቀምጪ። ለምንሽ አሁን ከረሮቹን ጨምሪ። እኩላ ነው ለማ ይሄ ሞላ እዚህ ጋር አናስ እና ጠረጴዛው ልክ አይደለም። እኔም ለዚህ እኮ ነው ይኸውልሽ ስናገር ነበር። እኩል እንዲሆን ወይ ጠረጴዛውን ወደዛ ግፊ። አይዞሽ አሁን አሪፍ ነው። ወደዛ እየሄደ ነው። አይ አሁን ምርጥ ነው። አረ ቆንጆ ሆኗል። ከረሩን ጨምሪ። ከረሮቹን ከለሩ ከገባ በኋላ አልነካውም። ለዛ እንደውም አሁንም አይነካም ካልሽማ እንደዚህ እኮ አይነካም። እንግዲህ ያው ቦታ አመራር ማለት ምንም አይሆንም። ይሄ ማፈታሽ ማለት አሪፍ ነው። ሰሰው ነው። ዳርዳር የቱን ነው ማድረግ የምትፈልጊው? ወይስ የትኛውን ዳርዳር መሆን ያለበት? ፒንኩ እሺ ዙሪያውን እንደዚህ ያርግለት። ወይስ እንዲህ ነው የምትፈልጊው ዲዛይን ነገር? ዙሪያውን በላስቲኩ ራሱ ነው እንደዚህ የሚጀምረው። እንደዛ ከሆነማ እንዲህ ቶሎ ብለሽ አዳርሽ። አዎ ጋግሪ እንጀራ ዙሪያውን። አዎ እንደዛ ከሆነ ጫፍጫፉ ነጭ ሊሆን ነው ማለት ነው። በዚህ አይነት እንደዛ አሁን ይሄንም አድርጊ። ላይ እንደዛ ሳይሆን ይሄን አድርጊያ መጀመሪያ እንዲዳረስልሽ። ከዛ ከፈለግሽ በእንትኑ ታደርጊያለሽ። እንትን ይፈልጋል። ምን አነስ ብሏል ግን በዲዛይን አድርጊላት። እንትን የሚሆን ነገር እንደዚህ ለመሆን ደግሞ የአበባ ዲዛይን ማድረግ ነበረብሽ። ጥርግ አድርጊበት።
ስር እንዳደርሽ ያደራል። ላይ ብቻ ነው ትንሽ ነካ ነካ የምታደርጊው። ካልሆነ ደግሞ በማብራት በእንትኑ በማሽኑ እርዳታ ፈልጋለሁ። አዎ በሱ አዳርሽዋ ቶሎ ቶሎ ብለሽ ማቅጠም ትችያለሽ። አየሽው? አያያዝሽን አሳምሪያ። አይሽ እንዴት እንደሚያደርግ መሀሉ እንትን ሊሆን ነው ማለት ነው። አዎ ፈልጌ እንደዚሁ ነው እንዲሆን የፈለግሽው። አታፍስሽ ወደ ውጭ። የጫፉ እንትን ሆነብኛ እዚህ ጋር አይሽ ነጭ ሆነብኝ። እንግዲህ የመጀመሪያ ነው። ሁለተኛ ላይ እርግጠኛ ነኝ ከዚህ የተሻለ ነው የሚሆነው። አዋ ግዴታ ነው። ለምን እንት ኬሚካል አይደል? ይበቃዋል። አንቺ እንደምትፈልጊ ሆኖልሻል። አሁን መሀሉ አሪፍ አይደል? የሚያምር የሆነ ይመስላል። እሱ ምን ችግር አለው? አዲስ ስለሆነ ነው፣ ገና ስለሰራ ነው። እንትኑን እዛ እንትን በይበታ አለው። ጨርሽ እንደዚህ ምጥጥ ገና 3 ሰራ የለን እዚች ጋር ክለት አየች ይታ እንጂ አዲስ ስለሆነ ያነሰሽ ቦታ በዛ አድርገሽ በእንትኑ ብቻ ራሱ ማዳረስ ትችያለሽ። ያምራል። እንደውም ነጭ ለብቻው ራሱ ዲዛይን የራሱ ዲዛይን ይሆናል አይመስልሽም? እንደውም አሪፍ ነው። እዚህ ጋር ሳየው በጣም ምርጥ ነው። ሲሰራ እኮ እጅሽ ላይ እኮ የሆነ የተበላሸ ከለር ይመስላል። ይሁን ሊሆን አይችልም። ከለሮች ብዙ ጊዜ በራሱ ሸደዋቀሽ አይ ምርጥ ነው። ብለሽ አበረታች። የምሬ ነው። አሪፍ ነው። አሪፍ ስራ ነው። እንግዲህ ይኸውልሽ እኔ ለፈጠራ ጎበዝ ነኝ። ርዬ ከየት ነው የምታመጣው ብላለች። አዎ ግን ወደዚህ ወፍ እንትን እዚህ ጋር ያነሰ አይመስልሽም ስትነኪው? አዎ እኔም አሁን ስትነኪ ልክ አልሆነም። ባዶይ ነው። የፈጠራ ሰው ነኝ። ጭንቅላት አለ ግን ምን ዋጋ አለው? ምን ዋጋ አለው? አዎ ካልሰሩበት ዋጋ የለውም። አይ ይኸውልሽ አሁን ተመለሰ። እንዴት ነው ይሄ ነገር? ቦታ እንዴት አልተሰማማውም? እኔ ለዚህ ነው እኮ ቦታ የምለው ሁል ጊዜ ገባሽ? ጠረጴዛው አልተመቸም። ይሄ ነው አሁን ችግር የሆነው። ይኸው እዚህ ጋር ባዶ ነው። ይሄ ትሪዝ ያርጊና እዛ ላይ ያርጊ። ያው ነው ይሄዳል። ቦታው ያው ከሆነ እና እንዴት ይሆናል? ውሃ ልክ ምን እንግዲህ ቤተሰቦቼ ኢንቦክሲ ስራ ለመጀመር ያው የሚያስፈልጉ ነገሮች እነዚህ ናቸው። ኢንቦክሲ ስራ ይሄ እቃ ከመጣ እንግዲህ ከ2 ወር ወደ 3 ወር ይሆናል ካመጣው። አልተመቸኝም ለመስራት። ቦታ ሳይሆን ማብራትኛ ከጎረቤት ቀጥለን ስለሆነ ገና ቆጣሪ ስላልደረሰን ያው አልተመቸኝም ማለት ነው። ዛሬ ግን ያው እዚህ እህታችን ቤት መስራት እነዚህ ከረሮች ናቸው። የምትፈልጉ አይነት ከረር ማለት ነው። እዚህ ጋር ኢንቦክሲ ስራ በጣም አሪፍ ነው። በጣም አዋጭ ቢዝነስ ነው ለሰራ ሰው ማለት ነው። እንግዲህ ቤት ቦታ ይፈልጋል። ትንሽዬ የራሱ የሆነ ክላስ ያስፈልገዋል። ከዛ ውጭ ግን በጣም አሪፍ ነው። እኛ አሁን ይኸው የእህቴ እንደ ምስቶዳ ነገር እቃ የምታከማችበት ክላስ ኩሽና ነገር ውስጥ ነው እየሰራን ያለ ነው ለጊዜው ማለት ነው። የማትፈልግ እቃ የምታስቀምጥበት ይውላችሁ እና አሪፍ ነው በጣም ከረሩ ያምራል። እውነት ያምራል። ትንሽ ወፍ እቺ እዚህ ቶን አንቺ ምን እኩል መሆኑን ነው ነግርሽ። የምር ነው
እሱ እንደዛ አድርገሽ ስሪ። አሁንም ምንድን ነው ሽታው በጣም የሚያስጠላ ነገር። ሞላ ሞላ አድርጊያ ወደ እንትኑ አፉ ላይ እዚህኛው መሀል ላይ ያለው እንትን ሳይደርስ ግን ወደ ላይ ከፍ ከፍ አድርጊ። አሁንም እንትን አለ እንዴ ደግሞ አሁን ምርጥ ነው አይደል? ልክ ነሽ። አለው አይደል? እንዲህ ጫፍ ጫፉን ከነካ በኋላ ስታወጪ እንዳያስቸግረው። እና አሁን ደግሞ የእንትኑን የስኳሩ የዕጣን ዕቃና ይሄ እንግዲህ የምታዩት ገኒ ቆንጆዋ ገኒ የምትሰራ ያለችው የሰርቪስ እጀታ ነው ማለት ነው። እጀታ እየተሰራች ነው ያለች። እንዴ ገኒ ምን ነው በቃሽ። አሁን ያምጪ ስኳርና የዕጣኑን አንድ አይነት አድርጊ። አይዞሽ ደከመሽ? አልደከመኝም። እንዲመጣልኝ ምን ይደክማል? እንዲመጣልኝ ብቻ ነው የምፈልገው። እንግዲህ ይሄ ዛሬ ምንድነው ቀኑ? ዛሬ ሚያዝያ 28 2017 እንግዲህ የመጀመሪያ ስራ ነው። እስኪ እንግዲህ ቀጥሎ ያለውን የዛሬ ምንድነው የሚባለው የሚመጣ አመት ደግሞ 2018 ደግሞ ምን ላይ ደርሳ እናያታለን። እንግዲህ አይደለ እንደገና ድርጅታችን አድጎ ስንት ቦታ ድረስ አከፋፋይ ሆነ ምናምን 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 ነገር እንግዲህ እስኪ እናያለን። በሱ ጋር ነው የምጨምረው። አይልም። ይሄ ክዳን ነው ይሄኛው። እሷ የዕጣን ናት። እሷ በዚህ መሬት አድርጊያት። በዚህኛው አይደለም በዛኛው ገልብጭ። ምን ሆኖ እንዳይነካብሽ? እንዲነካ እኮ ነው አይደል? እሱ እኮ ይነካል። ችግር የለውም። እሱ ዝም ብለሽ ነው በዚህ ላይ የምትጨምሪው። ይሄ እንትኗ ቂጧ ነው የሚሆነው። ሙልት ነው ማለት ነው። አዎ መሬት አድርጊያት ማለት። ስለዚህ እዚህ ልጨምርበት፣ ልጨርስበት። እሺ ጨርስበት። እቺ የዕጣን ናት አይደል የሰራሻት ያለው? እቺ የስኳር ናት። የስኳር ሙልት እሱ ለማውጣት እችኛው ይሻት እንደዚህ ናት። ግን እዚህ ጋር ስትሰሪ እቺን ይዛ ትወጣለች። ያው የዚች ናት። ግን የሚጨምረው በዚህ ወቅት ሳይሆን ወዮ ረሳዋት እኮ ደፍቼ ነበር። መሬት አድርጊ። ጨምሪ ዝም ብለሽ ሙልት። ታዲያ እንዴት ቅርጽ ይዞ ይወጣል? ኪሳራ ነው። ኧረ እባክሽ ቅርጽ ነው የሚያስፈልገው እንዴ! የዚህችን ቅርጽ ይዞ ነው የሚወጣው። መሬት አድርጊያት ቀስ ብለሽ። እጇ እንትኗ የት ሄደች? ክዳኗ እችት መሬት ላይ ወርቃለች። ገልብጠሽ እስኪ ግን መሬት እንዴት ነው የምትቀመጠው? መጀመሪያ ሞክሪያት። እቺ ክዳን ናት። ከዚህ ካወጣች በኋላ መያዣዋ እንዴት ይሆናል? እሱ ችግር የለም። እዚህ ውስጥ ገብታ ስለሆነ እዚህ ውስጥ ትገባለች። ይሄ ቀዳዳ ይዛ ትወጣለች። ነገር አላት። መሬት ላይ ሞክሪያታ። መጀመሪያ ቦታ ትሆናለች። እነዚህ አስቸግሩኝ። በደንብ አድርጊያ ዙሪያዋ እስከምትሞላ ድረስ ውስጥ መንካት ብቻ ሳይሆን ትሙላ። ለሌላ ጊዜ እንደዚህ አይነት ሲገጥሙሽ በእንጨት ትሻለሽ። የራሱ እቃ ስስ ነገር ነው ማዘጋጀት። እቺ እንጨት ራሱ ዛሬ ደግሞ አላርጅ ካለብሽ ልወቅ እንጂ ማወቅ እኮ ዋጋ ከፍለሽ ነው።
ጨምሪበት ትንሽ። በሱ ይሻልሻል። ስንት ቀን ነው ያልሽው? ቾኮሌት 3 ቀን። ሲሸጡ 3 ቀን። ዛሬ ስንት ቀን? ዛሬ ምንድን ነው ቀኑ? ዛሬ ማክሰኞ፣ ሐሙስ ታወጣለሽ። እቺን ትንሽ እስኪ ጨምሪባት። አልደረሰችም። አይ አፈሰስኩት። በጣምም አትሞያ። በቃሽ። እቺ ትንሽ ቀዳዳ እየታየች አይደል? እሷ ሙልት ትበል ወደ ውስጥ። ክፍተት የምትታየው ነው። እምቢ የሚል ሰው ግን ይቀጣል። መጀመሪያ ይሄን እንስራ ብለሽኝ ነበረው ብዬ እና ተሳሳትኩ እኮ። እኔ እንዳይባክን ብዬ እኮ ነው። ክልነሽ ግን ሳይባክን ዋጋ እንትን ሳትይ አታጋት እውነት ነው። አሁን የተሳሳትኩትን ተማርኩበት። ባልሰራም ገባሽ። እውነት ነው። ስራቸው ማፈደን ይጀምራል። ትንሽ ጨምሪበት እናቱ ላይ። ጨምራለሁ። ቆይ ጫፉን ልጥረግ። ነጭ ይታየኛል። ይሄኛው ልጥረግ። ኮመንት ፈልጋለሁ። ንገሪያቸው እስኪ። ማስተካከያ ፈልጋለሁ። ድምፅሽ አይሰማቸውማ። እንዲህ በቃ በዛው አንቺ ሀሳቤ ከገባሽ ሀሳብ እንድሰጡኝ እፈልጋለሁ። ኮሜንት እፈልጋለሁ እያለች ነው። ማስተካከል ያለብኝን እንዳስተካክል እያለች ነው። በየጊዜ ደግሞ እንዴት ላይ ምን ላይ እንዳለኝ ምን ላይ እንደደረሰች እኔ ያሳያችኋለሁ ማለት ነው። በተለይ ጫፍ ጫፍ ላስቲክ ያለ ቦታ ከፈሰሰ በምንድን ነው የሚጠረገው? ማለት ኖርማሊ የራሱ ነገር አለ ወይ? ብሎ ጨርቅ ነው። ደግሞም አሁን ዩቱብ ትከፍታለች። ለምን ስራ እንደዚህ አይነት ስራ የሴት የቤት ውስጥ እቃዎችን ሱቅ ስለሚኖራት ለመስራት ያው ግዴታ በዚህ ሰዓት ሚዲያ ስለሚያስፈልግ በቅርቡ እሷ ራሷ ትመጣለች ራሷን ችላ። እስከዛ ግን እቺት ቆንጅዬዋ እህቴ የምታምረዋ ላይክ ሰብስክራይብ አድርጋችሁ እናንተም እንደምታበረታቷት ተስፋ አለኝ። እንግዲህ አይደል እንዴ? አዎ አንድ ቀን በራሷ ቪዲዮ ትመጣለች። ስራዋ ምን ላይ እንደደረሰ ሰርቶ ይሄ የወጣ ቀን እንመጣለን። ቸኩርሽ አሁን ይሄንን መሰራ የሆነ ቀለም አለ። በቃ አሁን እንግዲህ ቤተሰቦቼ እስከዚህ ድረስ እችን ካሳየው ይበቃል። ለሌላ ጊዜ ደግሞ እንገናኛለን። ተሰርቶ ሲወጣ ምን ላይ እንደደረሰ አብረን እናያለን። ለዛሬ እንግዲህ ይበቃል። አሁን የስኳር ነው የቀረው። እንግዲህ የስኳር እቃ ልሰራ ነው። ሰላም ሁኑልኝ።